ሲሉ እሰማለሁ። የምሰግድበት ልብስ ልብ ቅርጽ አለበት። በሱ ብሰግድ ሶላቴ ይበላሻልን? እስካሁንስ የሰገድኩትን ሶላት ባጢል ይሆናልን? አይሆንም። ባጢል አይሆንም። አዎ ክልክል ነው። የልብ ቅርጽ ሜሴጅም ላይ ደብዳቤም ላይ ምንም ላይ አይላክም። እነ ኡሂቡከም ለማለት አነ ይጽፉና የልብ ቅርጽ አድርገው ሙሐመድ ይላሉ። አነ ኡሂቡ ሙሐመደን ነብዩን እወዳለሁ ሲሉ ይሄ እንትን ነው፣ አይቻልም። ፉሳቆች የሚጠቀሙት የኢግሪቅ ሃይማኖት ሰዎች ሲጠቀሙት የነበረ ነው። አይሆንም። ይሄ ክልክል ነው። ነገር ግን ሶላትን ያበላሻል ወይስ አያበላሽም ከሚለው አንፃር ስናየው እንኳን ልብ ቅርጽ አይደለም መስቀል ኑሮበት ቢሰግድ እንኳን ሶላቱ ይበላሻል አንልም። ለምሳሌ አንዳንድ ልብሶች ላይ አሉ የሆነ እንትን ትኩረት ሰጣቸው የመስቀል እንትን ያለበትን ይመስል ማለት ነው። አሶላቱ ሶሒሃ ላኪን ይሄን ልብስ ውድቅ መደረግ አለበት። አይቻልም። ኢማም ኢብኑ ባዝ ረሒመሁላሁ ተዓላ የጥያቄ መጥቶላቸው ነበረ። እንዴት ነው መስቀል ያለበትን ልብስ አስተውቡ ለዚ ፊህ ሶሊቡን ያሕሩሙ ልብሱህ፣ ሶሊብ ያለበት መስቀል ያለበት ልብስ መልበሱ ክልክል ይሆናል አሏቸው። አሸኽ ነዓም፣ አዎ ሐራም ነው፣ ክልክል ነው። ወሶር ከዛሊክ፣ ሱራም እንደዚሁ አይፈቀድም። ወሶሩ ዛት አርዋህ፣ ነፍስ ያላቸው የእንሰሶች ንብም ይሁን ዝንብም ይሁን ቢራቢሮም ይሁን ግመልም ይሁን ዝሆንም ይሁን ትልቅም ትንሽም ጉንዳንም ትሁን አይቻልም። ነፍስ ያለው ነገር የእሱ ፎቶ ያለበትን ልብስ መልበስ አይፈቀድም፣ ሐራም ነው። ኢላ ኢዛ ቁሚሰት፣ የተወገደች እንደሆነ ሲቀር እንጂ ይሄ ሆነ እንደሁ እንጂ። ሶላት ሳቢ ሰግድበት ወሶላቱ ሶሒሃ፣ ሶላቱ ባጢል ነው አይባል። ክልክል ሰርቷል፣ ነጃስ አይደለም ማለት ክልክል ሰርቷል፣ ሙኻለፋ ፈጽሟል። ነገር ግን ሶላቱ ተበላሽቷል አንልም ብለው በዚህ አይነት መልክ ገልጸዋል። ስለዚህ ልብ ቅርጽ ያለበትን ልብስ ቋምሳ አድርግ፣ አስወግደው ያንን የልብ ቅርጽ የሚመስለውን ነገር አስወግደው። አይቻልም። ለጅነ ዳኢማዎችም ለልበሑስ ወልክታ ምክንያቱም እነዚህ ዑለሞች እየተናገሩ ያለው ትልቅ ገለጡን ከቢር ነው። ይሄ እነዚህ አይነት ነገራቶችን መጠቀም ማለት ነው በጣም አደጋ ነው። ራቁ ልብ ቅርጽ ምናምን ነገር አንዳንድ አሻንጉሊቶች አሁን ይጠቀሟቸዋል። አሻንጉሊት ወይ የሚያለቅሱ ወይ የሆነ ፈጠጥ ያሉ ወይ ምን ያሉ ብለው ያስመርጡና ለእንትን ላይ ሜሴጅ ላይ ተራውን ይመጣሉ። የሚያስደንቅ ሲሆን የሚያስገርም፣ የሚያስለቅስ ሲሆን እንባው ሲወርድ ምን እያደረጉ የሚልቋሉ አሻንጉሊት። አይቻልም። ይሄ ሱራ ነው። ውድቅ አድርጉ። እንደው ድንገት ቢገባባችሁ እንኳን ኤዲት አድርጉ። እንኳን አስባችሁ ልትሰሩበት ይቅርና ራቁ። ይሄን በደንብ አድርጋችሁ ራቁ። ይሄ አይሆንም፣ ክልክል ነው። ሱራ ያለው ልብስ ደግሞ ሱራ ያለው ቤትም ውስጥ ራሱ መስገድ ይሄ ራሱ ክልክል ነው። ሶላት ባጢል ነው ባንለውም ማለት ነው። ስለዚህ መወገድ ያለበት ሱራ ኢንሻአላህ።